ህወሓት ከሚገዛን ሰይጣን መጥቶ ይግዛን። ህወሓት ተመልሶ ይመጣል ብላችሁ እንዳታስቡ። እንደ ፍየል ስጋቸውን ጠብሳችሁ ብሉ። በስማም ብላችሁ ክርስቲያን የሆናችሁ ቢስሚላይ ብላችሁ ሙስሊም የሆናችሁ ገላችሁ ተኩሱ እና አጥፏቸው። ከምድረ ገጽ ከሰው ህሊና ማስፈራሪያ እንዲሆኑ ድረስ አጥፏቸው ብሎ በሚነገርበት ጊዜ ይሄ ነገር ተገቢ አይደለም፣ ይሄ ነገር ትክክል አይደለም፣ ከአንድ ክርስቲያን አይጠብቅም፣ ከአንድ መንግስትም አይጠብቅም፣ ከአንድ ሀገር ዜጎችና ወንድም ህዝቦችም አይጠብቅም ብለው ይሄንን ነገር በግለሰብ ሞባይል ቀርጸው ድምጽ የሆኑትን አቡነ ማትያስን የጁንታው ጀነራል የጁንታው ቃል አቀባይ ብሎ ሲናገር የነበረው ሲኖዶስ የሳቸው እንጂ የሲኖዶሱ አቋም አይደለም ብሎ ሲተች የነበረው ሲኖዶስ ዛሬ ለትግራይ አባቶች ደብዳቤ ጽፎ የተደረገባችሁ ነገር ሁሉ በፖለቲካ ሴራ እንጂ እኛ ወደንና ፈቅደን አይደለም ያደረግነው ብሎ ደብዳቤ ጽፎ መላኩን አየሁና ተገረምኩኝ። እቺን ቪዲዮ ለመቅዳት ተገደድኩኝ። ታንክና ብሬን ባርከው ግንባር ድረስ ሄደው ባጉሊ መነጽር አይተው እነዛውትና አጥፏቸው ብሎ የሚባርክን ጳጳስ በውስጡ አቅፎ ተመልሶ አይመጡም፣ ዘረማን ዘራቸው እስኪጠፋ ድረስ አጥፏቸው፣ ተመልሶ እነሱ ከሚገዙ ሰይጣን ይግዛን የሚልን ጳጳስ በውስጡ አቅፎ ቃል አቀባይ አድርጎ የተቀመጠ ሲኖዶስ ዛሬ አይኑን በጨው አጥቦ የተደረገባቸውን ነገር ሁሉ አይተናል፣ አዝነናል፣ የሆኑ ነገር ሁሉ በፖለቲካ ሴራ ነው ብሎ የሚናገር ፖለቲከኛ እንጂ የሃይማኖት አባት አይደለም። የሃይማኖት አባት የፖለቲካ ሴራ የሚያግደው አይደለም። የሃይማኖት አባት ለህሊናው ብቻ ነው የሚኖረው፣ ለህሊናው ብቻ። አንድ ፖለቲከኛ ለሶስት ነገር ይኖራል፣ ለሶስት ነገር፣ ለህገ መንግስት፣ ለመረጠው ህዝብና ለራሱ ህሊና። የሃይማኖት አባት ግን ለሁለት ነገር ብቻ ነው የሚኖረው። አንድ ለቤተ ክርስቲያን ህግና ለሃይማኖቱ ቀኖና ብቻ ይገዛል። ሁለት ለራሱ ህሊና ይገዛል። በቃ የፖለቲካ ሴራ የፖለቲካ ሸፍጥ የሚባል ነገር ፖለቲካው እንጂ ሃይማኖት ውስጥ ሊገባ አይገባም። ራሷን ሃይማኖት ውስጥ ገብታ ራሷ ፖለቲካ ውስጥ ገብታ በፖለቲካ የተጨማለቁ ሰዎች ሃይማኖት ውስጥ ገብቶ ሃይማኖቱንም የፖለቲከኞች መሽግ ያደረገች ስለሆነች ዛሬ ኦሮሞዎች በራሳቸው ቋንቋ ብሔር ብሔረሰቦች በራሳቸው ቋንቋ ወንጌልን እንስማ ወንጌልን እናስተምር ባሉበት እነዚህ ሰዎች መሰሪዎች ናቸው። ስለዚህ ተራው የነዚህ ስለሆነ እናንተ ደግሞ ከኛ ጋር ሆናችሁ ኦሮሞዎችን እንውጋ፣ ከእናንተ ጋር ሆናችሁ ሌሎች ብሔር ብሔረሰቦችን እንውጋ ብላችሁ ዛሬ የትግራይ አባቶችን ስትጠይቁ እኛ ከእናንተ የምንሻለው ኃጢያኖቹ ይሄ ነገር ሊደረግበት አይገባም በትግራይ ህዝብ ላይ ስንል ጁንታ ተላላኪ ስንባል ነበር የነበረው። ህዝቡ እንደናንተ